የኮንዶሚኒየም ቤት ወይም የጋራ ህንፃን አስመልክቶ የወጣው አዋጅ ቁጥር 37/1995ን ተከትሎ በአዲስ አበባ ከተማ አስተዳደር የአስተዳደሩን ቤቶች የማስተላለፍ ኃላፊነትና አፈጻጸሙን ለመወሰን የወጣው የነጋሪት ጋዜጣ አዋጅ ቁጥር 19/1997 አንቀጽ 14 ንዑስ አንቀጽ 2 ላይ የኮንዶሚኒየም ቤት ዕጣ የደረሰው ሰው ዕጣው ከደረሰው ቀን አንስቶ እስከ 5 ዓመት ድረስ ለሶስተኛ ወገን በሽያጭ ወይም በስጦታ ማስተላለፍ የማይችል ስለመሆኑ በግልጽ ተደንግጓል። ለመሆኑ የኮንዶሚኒየም ቤት ለመሸጥ ባለቤትነትን ለማስተላለፍ ምን ማሟላት አለብን? ሕጉስ ምን ይላል? ያለውስ ነባራዊ ሁኔታ ምንድነው? የሚለውን ዛሬ የምነግራችሁ ይሆናል። ሰላም ክቡራትና ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በተደጋጋሚ እየተጠየቁ ያለሁትን የኮንዶሚኒየም ቤት ስንገዛ ምንድነው ማድረግ ያለብን? ጥንቃቄ በምን አግባብ ነው መግዛት የምንችለው? ለምንስ ተከለከለ? 5 ዓመት እንድንቆይ ተደረገ የሚል ጥያቄ በተደጋጋሚ በተመልካቾቼ ይደርሰኛልና ዛሬ ይህንን በተመለከተ ቪዲዮ የሰራው ቢሆንም እንደገና ማብራሪያ ስጠን ወይም ደግሞ ጥያቄው በመደጋገሙ ምክንያት ይህንን ፕሮግራም ለመስራት ተገድጃለሁ። በመሆኑም የኮንዶሚኒየም ቤቶችን ከሶስተኛ ወገን ጋር ወይም ለሌላ ሰው በሽያጭ በስጦታ ማስተላለፍ እንዴት ነው የሚቻለው? የዓመት ገደቡ ምን ይመስላል? እንዴት ነው የሽያጭ ሂደቱ መሆን ያለበት? ነባራዊ ሁኔታው ላይ ያለው ምንድነው የሚለውን ዛሬ ልነግራችሁ ተገኝቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና እጠይቃለሁ። እንግዲህ ቀጥታ ወደ ዛሬው ፕሮግራም ይገባል። የኮንዶሚኒየም ቤት የደረሰው ሰው ባለ ዕጣው ከደረሰው ቀን ጀምሮ 5 ዓመታት ሳይሞላ ቤቱን አስመልክቶ በማናቸውም ሁኔታ ባለቤትነት መብቱን ለማስተላለፍ ውል እፈጽማለሁ ቢል የሰነዶች ማረጋገጫ ጽሕፈት ቤት በዚህ ሕግ መሰረት 5 ዓመት ሳይሞላ ማስተላለፍ እንደማይቻል ተዋዋዮቹን መዋዋል አትችሉም በሚል የውልና ማስረጃ ማረጋገጫ የሰነዶች ማረጋገጫ ጽሕፈት ቤት ይመልሳቸዋል ማለት ነው። በመሆኑም የኮንዶሚኒየም ቤት መሸጥ የሚፈልግ ሰው ቤቱን በሚመለከት መከፈል ያለበትን የባንክ ዕዳ ማጠናቀቁን እንዲሁም ዕጣው የደረሰው ሰው 5 ዓመት የሞላውና ለሌላ ሰው ማዘዋወር የሚችል መሆኑን ከሚመለከተው የመንግስት የመሬት አስተዳደር ማስረጃ ለውል አዋዋዩ መቅረብ ይኖርበታል ማለት ነው። በመሆኑም ቤት ስትገዙ መጀመሪያ የሚታየው ምንድነው? 5 ዓመት መሙላቱን እና ያ ወደ እናንተ ሊሸጥላችሁ ያለው ግለሰብ ቤቱን የመሸጥ ወይም የማስተላለፍ መብት እንዳለው የመሬት አስተዳደር ከሚገኝ ወይም ደግሞ ኮንዶሚኒየሙን ከሚያስተዳድረው አካል ማስረጃ መቅረብ ይኖርበታል ማለት ነው። በመሆኑም አንድ የኮንዶሚኒየም ቤት አንድ የጋራ መኖሪያ ቤት ለመዋዋል ባለቤትነትን ለማስተላለፍ የሚቻለው 5 ዓመት መሙላቱን በግልጽ የሚያጠቁም ማስረጃ ሲቀርብ ነው ማለት ነው። የጋራ ቤቶችን ለማስተዳደር በወጣው አዋጅ ቁጥር 19/1997 አንቀጽ 14 ንዑስ አንቀጽ 2 ላይ በተቃራኒ በአዲስ አበባ ውስጥ የሚገኙ ኮንዶሚኒየሞች ተሰርተው ለባለ ዕድለኞች ከተላለፉ 5 ዓመት ያልሞላቸው በርካታ ቤቶች ከባለ ዕድለኞች ለሌሎች ሰዎች በሽያጭ ተላልፈዋል ማለት ነው። በመሆኑ የኮንዶሚኒየም ቤቶችን ለማስተዳደር በወጣው አዋጅ 1997ን በመጻረር በርካታ ቤቶች ከባለ ዕድለኞች ለሌሎች ሰዎች ጊዜያቸው ሳይደርስ ተላልፈዋል። የሚተላለፉበት መንገድ ህጋዊ ቅድመ ሁኔታውን ጠብቆ ፍትሐብሔር ሕግ ቁጥር 1723 እና 2878 መሰረት በሰነዶች ማረጋገጫ ጽሕፈት ቤት በውል አዋዋይ በሚደረግ መንግስት በሚያውቀው ውል ሳይሆን ሌሎች ህጋዊ ሽፋኖችን በመጠቀም እና በድብቅ ነው። ይህ ደግሞ እጅግ ተዋዋይን አብሶ ገዢን ዋጋ የሚያስከፍል ነገር ነው ማለት ነው።
በመሆኑም ማወቅ ያለባችሁ ኮንዶሚኒየም ቤቶችን ለማስተዳደር በወጣው አዋጅ ቁጥር 1997 አንቀጽ 14 ንዑስ አንቀጹ አንድ የጋራ መኖሪያ ቤት ለሌላ ገዢ ወይም በስም ሀብትነት የሚዞረው የባንክ ዕዳው ተከፍሎ አልቆ እንዲሁም 5 ዓመት የጠብቆ የተሸጠ መሆኑን መረጋገጥ መቻል አለበት ማለት ነው። ነገር ከዚህ በተቃራኒ ሌሎች ሰዎች ይህንን ሳይጠብቁ ሌላ ህጋዊ ሽፋኖችን በመጠቀም በድብቅ ኮንዶሚኒየም ቤቶችን ሲሸጡ ይስተዋላል። እንዴት ነው ሂደቱ የሚለው ሲታይ ቤቱ ለባለ ዕጣው ከተላለፈ 5 ዓመት ያልሞላው ቤት የቤቱን ካርታ፣ ተያያዥ ሰነዶች ቤቱን ለገዢ በማስረከብ የቤቱን ሽያጭ ዋጋ እጥፍ ሳይበደሩ ሻጭ እንደተበደሩ የሚገልጽ የብድር ውል በሰነዶች ማረጋገጫ ጽሕፈት ቤት በመፈራረም እንደ ሻጩ ታማኝነት በህጉ የተቀመጠውን የ5 ዓመት ጊዜ ሳይደርስ በሰነዶች ማረጋገጫ ጽሕፈት ቤት የቤት ሽያጭ ውል ተፈጽሞ ህጋዊነቱ የሚጠበቅበትና በሻጩ እንደተወሰደ ተደርጎ በተፈረመው የብድር ውል መሰረት ብድሩ እንደተመለሰ የሚገልጽ ሰነድ ተፈርሞ ሽያጩ የሚከናወንበት ሁኔታ በሰፊው እየታየ የሚገኝ የሽያጭ ስርዓት ነው። በመሆኑም ሰዎች ምን ያደርጋሉ? ኮንዶሚኒየም ቤቱን መሸጥ ስለማይቻል በብድር ይይዙታል ማለት ነው። በብድር አብድሮኛል ብሎ በብድር ይይዙታል ማለት ነው። ስለዚህ ይሄ የሽያጭ ስርዓት ህጋዊ የሽያጭ ስርዓት ሳይሆን ህጋዊ መንገድን ለቤቱም ሽያጭ እየተጠቀሙበት ያለ ስርዓት ነው ማለት ነው። ነገር ግን ይህ የሽያጭ ሂደት መጨረሻ ላይ አለመግባባትን፣ ጭቅጭቅን ሲፈጥር ይስተዋላል። በዚህም የኮንዶሚኒየም ቤት የሽያጭ በድብቅ ሁኔታ ከተከናወነ 5 ዓመቱ ሞልቶ ገዢ ወገን ባለ ዕጣውን ሻጩን የቤቱን የባለቤትነት ስም እንዲያዞር በሚጠይቅበት ጊዜ የሽያጩ ዋጋ በተሻሻጡበት ጊዜ ከነበረው በከፍተኛ ሁኔታ ስለሚጨምር ባለ ዕጣው የዋጋ ልዩነትን ከግንዛቤ በማስገባት በብድር ውል የፈረምኩትን የገንዘብ መጠን ከፍዬ ቤቴን እወስዳለሁ በሚል እና ገዢው ደግሞ የብድር ውሉ የተፈረመው የብድር ውል ገንዘብ ባለ ዕጣው ይክፈልኝ በሚል የሚነሱ በርካታ አለመግባባቶች መዳረሻቸው ፍርድ ቤት ሆኗል። ምንድነው የሚፈጠረው? ቤቱን በብድር የያዘው ሰው ስም እንዲያዘዋውርለት 5 ዓመት ከጠበቀ በኋላ አዘዋውርልኝ እንግዲህ ስሙን 5 ዓመቱ አልቋል በሚለው ሰዓት ከሱ የተሻለ ገዢ ያፈላልግና ይሄ ቀድሞ ተበድሯል የተባለው ወገን ከሱ የተሻለ ገዢ ያፈላልግና ያበድርከኝን የገንዘብ መጠን እከፍልሃለሁ፣ ቤቱን ግን እፈልገዋለሁ ይላል። ምክንያቱም አትርፎ ለመሸጥ የብድር ውሉ የተፈረመበትና አሁን ከ5 ዓመት በኋላ ያለው የሽያጭ ዋጋ እኩል ስለማይሆን በዚህ ምክንያት እኔ ብድርን እከፍላለሁ፣ ቤቱ የራሴ ሆኖ ይቀጥላል፣ ስም አላዘዋውርም ይላል። በዚህ ሁኔታ መጨረሻቸው እነኛ ለመግባባቶች ፍርድ ቤት እየመጣ ይገኛል ወይም ይስተዋላል ማለት ነው። በመሆኑም የሰነዶች ማረጋገጫ ጽሕፈት ቤት ሳይሄዱ በመንደር ውል የባለቤትነት መብትን የሚያስተላልፉም ቢሆኑ የሚያደርጉት ውል በሕግ ዘንድ ተቀባይነት የሌለው ስለመሆኑ ሕጉ ከመከልከል ባሻገር ይህንኑ በሚያጠናክር መልኩ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 13 የሰበር መዝገብ ቁጥር 65140 መጋቢት 10 ቀን 2004 ዓ.ም አስገዳጅ ውሳኔ ሰጥቶበታል። የኮንዶሚኒየም ቤት ዕጣ የደረሰው ሰው ዕዳውን ከፍሎ ያጠናቀቀ ቢሆንም እንኳን ዕጣው ከደረሰው ቀን አንስቶ እስከ 5 ዓመት ድረስ ለሶስተኛ ወገን በሽያጭ ወይም በስጦታ ለማስተላለፍ የማይችል ስለመሆኑ ከዚህ በፊት ቤቱን አስመልክቶ የሚደረገው ልም ፈራሽ ስለመሆኑ አዋጅ ቁጥር 37/95 አንቀጽ 14 ንዑስ አንቀጽ 2 የአዲስ አበባ አስተዳደር አዋጅ ቁጥር 1997 አንቀጽ 21 እና የፍትሐ ብሔር ሕግ ቁጥርን 1678 እና 1808 ንዑስ አንቀጽ 2 በመጥቀስ ውሳኔ ሰጥቷል ማለት ነው። በተመሳሳይ መልኩ በአዲስ ነጋሪት ጋዜጣ አዋጅ ቁጥር 19/97 በአንቀጽ 14 ንዑስ አንቀጽ 2 መሰረት የኮንዶሚኒየም ቤት ዕጣ የደረሰው ሰው ዕዳውን ከፍሎ ቢጨርስም ዕጣው ከደረሰው ቀን አንስቶ እስከ 5 ዓመት ድረስ ለሶስተኛ ወገን በሽያጭ ወይም በስጦታ ማስተላለፍ አይችልም በማለት ደንግጎ ይገኛል። ይህንን የ5 ዓመት ጊዜ መቆጠር የሚጀምረው ዕጣው ከወጣ ጀምሮ ሳይሆን የዕጣው መውጣት ተከትሎ ከሚመለከተው የመንግስት አስተዳደር አካል ጋር ውል ከፈጸመበት ቀን ጀምሮ
እንደሚቆጠርም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 158899 ቅጽ 23 ላይ ውሳኔ ሰጥቶበታል ማለት ነው። አንዳንዶች ደግሞ የኮንዶሚኒየም ቤቱን በወለድ አገድ ውል መሰረት ይገዛል። በፍትሐብሔር ሕግ ቁጥር 3017 እንደሚደነግገው ወለድ አገድ ማለት አንድ ባለዕዳ ግዴታውን ለመፈጸም ማረጋገጫ በማድረግ ለገንዘብ ጠያቂ የሚንቀሳቀሰውን ንብረት ለማስረከብ የሚገደድበት ውል ነው በማለት ደንግጎታል። የወለድ አገድ ውል እንደተፈጸመ ሁሉ ወዲያው በሚገኝበት ከተማ ማዘጋጃ ቤት ወይም አስተዳደር ከሚገኘው የቤቱ ማህደር ጋር መያያዝ ወይም መመዝገብ እንደሚኖርበትና የማይመዘገብ ከሆነ ግን ወለድ አገዱ ውጤት እንደማይኖረው የፍትሐብሔር ሕጉ አንቀጽ 31 18 እና 30 52 ይደነግጋሉ። በመሆኑም ይህ የወለድ አገድ ድንጋጌ የሚሰራው የ5 ዓመት ጊዜ ገደቡን ለጨረሰ የኮንዶሚኒየም ቤት በወለድ አገድ ደንብ መሰረት ለሚይዝ ሰው ነው እንጂ 5 ዓመት ሳይሞላው የኮንዶሚኒየም ቤትን በወለድ አገድ ውል መሰረት ይይዛለሁ ማለት አይቻልም። ምክንያቱም የኮንዶሚኒየም ሽያጭ ውል መፈጸም የሚቻለው ቤቱ ለባለዕድለኛ ከተላለፈ ቀን ጀምሮ ከ5 ዓመት በኋላ ስለሆነ ይህ ጊዜ ሳይደርስ የሚደረግ የኮንዶሚኒየም ቤት ሽያጭ ውል ህጋዊም ስለማይሆን ማለት ነው። የወለድ አገድ ውልም ህጋዊ አይሆንም፣ በመሬት አስተዳደርም አይመዘገብም ማለት ነው። ካልተመዘገበ ደግሞ ወለድ አገዱ ውጤት አይኖረውም ማለት ነው። አሁንም ቢሆን በወለድ አገድ አንድ ውል የ5 ዓመት ጊዜ ገደቡን ያልጨረሰ የኮንዶሚኒየም ቤት መግዛት ህጋዊ መሰረት የሌለው ነው ማለት ይህንን ሐሳብ በሚገባ ለመረዳት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 21 መዝገብ ቁጥር 117953 ላይ በግልጽ የሰጠው ውሳኔ አለ። በጠቅላላው ህጋዊ የሽያጭ ውል መሰረት የኮንዶሚኒየም ቤት ያልገዛ ሰው መሰረታዊ የንብረት መብቶችን ያጣ ሰው ነው የሚሆነው። ምክንያቱም የቤቱ ዋጋ በባህሪው ከጊዜ ወደ ጊዜ እየጨመረ የሚሄድ በመሆኑ ሻጭ ብድሩን በመክፈል ቤቱን መልሶ የሚረከብበት ዕድል የሰፋ ነው። በመሆኑ በወለድ አገድም ይሁን በሌላ ሁኔታ የ5 ዓመት ጊዜ ገደቡን ያልጨረሰ የኮንዶሚኒየም ቤት ሰው የገዛ ሰው ህጋዊ መያዣ ውል ሰነድ የሌለው በመሆኑ እንደ ባለቤትነት የመቆጠር እድሉ ወደ ዜሮ የወረደ ነው። በተጨማሪ ይህን ሁሉ ክልከላ ተላልፎ የ5 ዓመት ጊዜ ገደቡን ያልጨረሰ የኮንዶሚኒየም ቤት የገዛ ገዢ ንብረቱን በስሙ ለማስመዝገብ ግዴታ ተጨማሪ ዓመታትን እና የሻጮችን ቅንነት ይጠባበቃል። በዚህም የተነሳ ገዢ ቤቱን በእጁ ቢያስገባም ሶስተኛ ወገን መሸጥ ሚያሳዥ አድርጎ በብድር መበደር አይችልም ማለት ነው። በቤቱ ላይ ያለ መሰረታዊ የንብረት መብቶች አይኖሩትም ማለት ነው። የዚህ ሕግ ውሳኔ 5 ዓመት ገደሙን ያልጨረሰ ቤት እንዳይተላለፍ የተከለከለበት ምክንያት ምንድነው የሚለው ሊታይ የሚገባው ነገር ነው። የዚህ ሁሉ የሕግ ውሳኔ ወይም ክልከላ ለምንድን ነው የ5 ዓመት ገደቡን ያልጨረሰ ቤት እንዳይሸጥ የተከለከለው? እንዳይተላለፍ የተፈለገበት ምክንያት ምንድን ነው የሚለው ሊታይ የሚገባ አብይ ጉዳይ ነው። የ5 ዓመት ገደቡን ያልጨረሰ ቤት እንዳይተላለፍ የተከለከለበት ምክንያት ዕጣ የደረሳቸው ሰዎች በጊዜያዊ ችግር ቤታቸውን በመሸጥ ቤታቸውን እንዳያጡ በማሰብ ነው። ምክንያቱም ኮንዶሚኒየም ቤት የሚሰጠው ቤት ላላቸው ወይም ለተትረፈረፋቸው በማሰብ አይደለም። በመሪ ደረጃ ለቤት እጦት ለተቸገሩ ሰዎች የጋራ መኖሪያ ቤትን ገንብቶ ማስረከብ እና የመሰረታዊ የመኖር ፍላጎታቸውን ለማሳካት በሚል ነው ቤት የሚሰጣቸው። ነገር ግን ያ ቤቱ እንደተሰጣቸው ጊዜያዊ ችግር ቢያጋጥማቸው በጊዜያዊ ችግር ቤታቸውን በመሸጥ ቤታቸውን እንዳያጡ በማሰብ ይህ የ5 ዓመት ክልከላ ተደርጓል። ስለዚህ ክልከላው ጸንቶ ባለበት ጊዜ ውስጥ ወይም በ5 ዓመታት ውስጥ በመንደር ውል የመኖሪያ ቤቱን የባለቤትነት መብት ለማስተላለፍ የሚያደርገው ውል በሕግ ዘንድ ተቀባይነት የለውም። እንዲሁም ለሶስተኛ ወገን መሸጥ ወይም በስጦታ ማስተላለፍ መብቶችም የሉትም፣ መብት የለውም ማለት ነው። ይህንኑ ሀሳብ በሚያጠናክር መልኩ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር አስገዳጅ ውሳኔዎችን ሰጥቶበታል። በመሆኑም የኮንዶሚኒየም ቤት መግዛት የሚፈልጉ ገዢዎች ገንዘባቸውን ከማውጣታቸው በፊት አስፈላጊውን ጥንቃቄ ማድረግ ይኖርባቸዋል ማለት ነው። እዚህ ጋር
ከምጠየቀው ጥያቄ አንዱ በብድር ውልስ ብንገዛ ነው። ለምሳሌ በ2011 አንድ የኮንዶሚኒየም ቤት መግዛት የሚፈልግ ሰው መሸጥ ከሚፈልግ ሰው ጋር ውሉ ወይም የ5 ዓመት ገደቡ ሲያይደርስ ከአንድ ሰው ለመግዛት ቢፈልግ የሚያደርገው በብድር መልክ መግዛት ነው። በብድር መልክ ማድረግ ነው። ነገር ግን 2011 ላይ ውሉ የብድር ውሉ ከተፈጸመና በ2 ሚሊዮን አበድሬዋለሁ ብሎ ኮንዶሚኒየሙን በ2 ሚሊዮን ብር ቢገዛውና በ2018 ቀነ ገደቡ ያልቅ ወይም ደግሞ በ2011 የተሸጠ ቤት በብድር ውል በ5 ዓመት ሲጨምሩበት በ2016 መጨረሻ ላይ ገደቡ ቢያልቅ በ2011 የነበረው የኮንዶሚኒየም ሽያጭ ቤት የገበያ ዋጋና በ2016 የነበረው የኮንዶሚኒየም ቤት መሸጫ ዋጋ እኩል ስለማይሆን ሻጭ ምን ያደርጋል? አይ ገንዘብን ብር አይደል የተዋዋልነው፣ በውልና ማስረጃ የጸና ውል ያለን የብድር ነው፣ ያበደርከኝም 2 ሚሊዮን ብር ነው። ስለዚህ አሁን እኔ እስከ ወለዱ ከፍልሃለሁ፣ ቤቱን ትለቅልኛለህ ይሏል። ምክንያቱም በ2011 የነበረው የኮንዶሚኒየም ዋጋ እና በ2011 የነበረው በ2016 የሚኖረው የኮንዶሚኒየም ዋጋ እኩል ስለማይሆን ማለት ነው። ስለዚህ ኮንዶሚኒየም ቤት ስትገዙ በብድር ወይም ደግሞ በሌላ መንገድ ከምትገዙ የጨረሰውን ቤት ብትገዙ ወደፊት ከሚደርስ ኪሳራ እንዲሁም ደግሞ ብዙ እንግልቶች የሚቀንስ ይሆናል ማለት ነው። ገንዘባችሁን ከማውጣታችሁ በፊት ይሄንን ነገር ልብ ልትሉት የሚገባ ጉዳይ ነው ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።